ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብን። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ላይ። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል። ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እነሆ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱ ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለም እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት። በጣም ችኩሎች አድርጎና እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ፣ የማይጣደፍ የማይባክን እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁን ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋስ እያስተሐፍር፣ ተስፋ ደግሞ ምን አይልም አለ? አያሳፍርም አለ። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ነው። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው። በዚህ ትዕግስት ውስጥ ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ሥራ ነው ያለው? አቤት ስንት ዓመት ነው የሠራ መርከብ? እንዲህ ግን ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ ነው። እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ማለት ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ፣ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመትን የምንጨነቅ ብዬ ያን ቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ቦን አልዋሽም። እንዴት እንዲህ የምሰራ እኔ ጀልባዬ 100 ዓመት እንዴት ትሰራለሁ? ያቸው የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቅ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለእሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣሉ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ
የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምንትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እንዲሁ እኮ ሰው እኮ ግርም ምን የሚያደርግ እኔ ጀግናው ምንትስ ጀግናው ቢል ዞሮ የኖህ ልጅ ነው፣ ሌላ ነገር የለውም። ኖህ ሴምን ያፌትን ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይህን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድን ነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያምኖ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ውጣ ተባልኩ ወጣው፣ አገርህን ጥለህ ውጣ ተባልኩ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ። እንዲህ ያለ ትዕግስትም አለ። አብርሃም ምንድን ያደረገ? በሳንቲም ገዝቶ ቀበረ። እንዲያው በሞቴ በአብርሃም ቦታ አንድ ጊዜ ቁጭ በሉ ሁላችሁ ሂዱና እስኪ ሁላችሁ ዛሬ አብርሃም ሁኑና እግዚአብሔር ራሱ እኮ ነው ተገልጦ ማርና ወተት የምታፈስ ምድር እሰጥሃለሁ ብሏችሁ ረሃብ ሲፈተልካችሁ፣ ረሃብ ከመፈተልካችሁ በላይ ሰው የምትቀብሩበት ክንድ ከስንዝር መሬት ስታጡ እግዚአብሔርን እንዴት ነው የምታኮርፉት? ይሄው የአብርሃም ሕመም እንዲሰማን ስለፈለግኩ ነው። እኛ በተለያየ ፈተና ስለምንፈተን ጥያቄያችን ባለመመለሱ ልባችን ስለሚንጓለል ልባችን እንዲያርፍ ነው ይህን ርዕስ የመረጥኩት። የነቢያት ሕይወት ይህን የሚያስተምረን። አብርሃም ግን ምንም አላለም። እግዚአብሔርን አንድ ቀን አማሮ ያውቅም። ገዝቶ ቀበረ። 400 ወርቅ ገዝቶ ሳራን ቀበረ። እግዚአብሔር ትዕግስቱን አየና በዚያች በሳራ መቃብር ነው አይደል ለልጆቹ ርስት የገዛ ማለት። ከዚህ በኋላ አሁን እስራኤል የምትባለው በመቃብር የወረሳት ናት። በመቃብር አመካይቶ ግዛቱ ሰፋ፣ ለልጆቹ አወረሰ። እሱ ግን ያችን ማር ወተት ምን የምትሉትን አላገኘም አብርሃም። ከዚያስ ምን ብሎታል? በዘርህ የምድር አሕዛብ ሁሉ ምን ይብሉላሉ ይሉታል፣ ይባረካሉ ብሎታል። በዘርህ የምድር አሕዛብ ሁሉ ይባረካሉ አለውና ዘር ሳይሰጠው ስንት ዓመት ቆየ? 100 ዓመት። በዘርህ የምድር ዳርቻ ሁሉ ይባረካል እና ዘሩ የት አለ? የለም። በሰማይ ነው የምወልድ እንዲህ አላለም አብርሃም። በትዕግስቱ ዝም። ጭራሽ እሳ ደግሞ እንግዳ እየተቀበለ የእግዚአብሔርን ስም እያከበረ ሲኖር እንዳይበላ ደግሞ እንግዳ ቅልጥ ብሎ ቀረበት። 3 ቀን ራበው። የኤልያስና የአብርሃም የረሃብ ትዕግስት ድንቅ የሚያደርግ ነው። አብርሃም ምግብ ጾሙን 3 ቀን እንግዳ ሳይመጣ ቁጭ ሳይበላ በ3ኛው ቀን በ100ኛው ዓመት የአብርሃም የትዕግስቱ ዋጋ እግዚአብሔር ወደ ማን ቤት መጣለት? ወደ አብርሃም ቤት መጣ። ያን የቀጠረውን ልጁንም የዛሬ ዓመት እሰጥሃለሁ ብሎ ቀጥሮት፣ ይሄ ራሱ እኔ ቢሆን ይሰለቸኝ ነበር። አብርሃም ስለሆነ ነው እንጂ ምን ማለት እንደሆነ ገብቷችኋል? እግዚአብሔር መጣና ከቤቱ መጥቶ ሳራን ባርኮ እሱን ባርኮ ከቤቱ እግዚአብሔር እንጀራ ባላለት ባረከውና መጨረሻ ላይ ምንድን አለው? የዛሬ ዓመት ልጅ እሰጥሃለሁ። ወይ ከመጣህ ላይ ቀር ዝም ብለህ ዛሬ የማሰጠኝ አያስብልም? ያስብላል። አብርሃም እሺ አለ። እግዚአብሔር በዓመቱ ሰጠው። ሌላ ጊዜ በጣም ከባድ ጥያቄ ጠየቀው። እግዚአብሔር ምንድን ነው ያለው? ያን ደግሞ ይሄን ልጅህን ምን በልልኝ ነው? እረድልኝ አለው። ይሄን ይስሐቅን ሰዋልኝ አለው። እንዲህ ያለ ትዕግስት ይኖረናል ወይ? እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ። ይሄ ምን ይባላል? አያናድድም? አያናድድም። እምነት ላለው ሰው፣ ትዕግስት ላለ ሰው አያናድድም። እግዚአብሔርን መታገስ ማለት ይሄ ነው። ከዚያ በኋላስ እረድልኝ። አብርሃም እሺ። ይሄ ፍጹም ተቃርኖ ነው።
በይስሐቅ ዓለም ይባረካል፣ እንደገና ይስሐቅን ረድልኝ። እንዴ ዓለም በይስሐቅ ከሆነ የሚበዛው ወይም የሚባረከው ይስሐቅ ከታረደ በምን ይበዛል? አብርሃም የእግዚአብሔርን ሐሳብ ዕውቀቱ ያልሞገተበት ሰው ነው። ዕውቀታችን ጣልቃ ይገባና እምነታችን ይሞግትብን። ይሄ እንደዚህ ከሆነ እንደዚህ ሊሆን አይችልም ብሎ ትንሽ የምናውቃት ነገር ትመጣና እምነታችን ትሞግታለች። አብርሃም ሰው ከሞተ እንደማይራባ ያውቃል፣ ግን ልጅ ክረድልኝ አለው። እምነቱን ግን ዕውቀቱ አልሞገተበትም። እሺ አንተ ባወቅህ ታደርገው የለ ብሎ ልጁን ሊያርድ ጭኖ ይዞ ሄደ። ልጁን ሊያርድ ሲል እግዚአብሔር ተው ልጅህን አትረድ ብሎ የትዕግስቱን ዋጋ ይስሐቅን ሰጠው። በይስሐቅ ፈንታ በግ አወረደለት። ይስሐቅ ዳነ። ከይስሐቅ ማን ተወለደ? ክርስቶስ ተወለደ። አባ ጊዮርጊስ እንደሚለው አብርሃም የሚወደውን ልጁን ለእግዚአብሔር ቢያቀርብ እግዚአብሔር ደግሞ የሚወደውን ልጁን ለማን ሰጠው? ለአብርሃም ሰጠው። ይህን እግዚአብሔር አደረገ። ይህ የትዕግስት ዋጋ ነው። የአብርሃም አምላክ ለእኛም ትዕግስቱን ያድለን። ትዕግስት ማለት እግዚአብሔር ከምንጠብቀው ተቃራኒ ሲመጣም ጭምር እግዚአብሔርን እሺ በጎ እኔ የማየው ስለቱን ነው፣ አንተ ግን በጉን ታያለህ ብሎ እሳተ እሬይ መጥባይተ እሬይ አይቴኑ በግኡ ለምስዋ አይደል ያለ። ይስሐቅ ስለት ያያል፣ እግዚአብሔር ምን ያያል? በግ ያያል። ወልደ በጎሰ ያአምር እግዚአብሔር፣ በጉን እግዚአብሔር ያውቃል አለው። እኛ ቢላዋ ይታየናል፣ እግዚአብሔር ግን በጉ ያወርዳል። እኛም ማናየውን እግዚአብሔር ያያል። እግዚአብሔር ፈጣሪያችን የሚሆነው እኮ ፈጣሪነቱ ለእኛም ማይታየንን እሱ ስለሚያይልን ነው። ይህ አብርሃም የትዕግስቱ ዋጋ ነው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ ከዛም መጨረሻ ላይ ከሌሎቹ አንድ የምጠቅስላችሁ ያዕቆብ ነው። ያዕቆብን ትዕግስቱን ተመልከቱት። አባቱ ይስሐቅ ሲመርቀው ምን ብሎ ነበር የመረቀው? እምነ ጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። ከሰማይ ጠል ከምድር ስፋት ሁሉ በረከትህ ይሁንልህ። የሰማይ ጠሉን የምድር ስፋቱን ሁሉ በረከት ይስጥህ፣ ወንድምህ ይገዛልህ ጌታውን ብሎ ነው የመረቀው። ያዕቆብ እውነት የሰማይ ጠል የምድር ስፋት ሁሉ ይህን በረክ አግኝቷል? አላገኝም። በግ ጥበቃ መከረውን እዚያ ሶርያ ሂዶ አንዲት ሚስት ለማግባት 7 ዓመት፣ ሌላ ደግሞ እንደገና 7 ዓመት፣ በግ ለጎጆ መውጫ በግ ለማግኘት 7 ዓመት። የእግዚአብሔር በረከት እንደ ሰማይ ጠል ይውረድልህ፣ እንደ ምድር ዳርቻ ይስፋልህ ተብዬ ተመርቄ ምርቃቱ ወደ እርግማን ተለወጠ እንዴ ወዴት አለ ሳይል ደስ ብሎት ነው። ያዕቆብ አንድም አላገኘም፣ ቤት እንኳን አልሰራም። እዚያ ሲመጣ መከራውን እንደ ያዕቆብ ያለ በመከራ የኖረ ሰው የለም። ያረባቸውን በጎች ሁሉ የሚስቱ አባት ክዶት መከራውን አይቶ እግዚአብሔር እንደገና እንደዚህ ሸመለመሌ ቅጥልጣል ወይም ዝጉርጉር በግ እንዲወለዱ አድርጎ ዝጉርጉር ሲወለድ ለእኔ ይሰጠኝ ብሎ ውል ገብቶ እግዚአብሔር ደግሞ ዝጉርጉር በግ አስወልዶ ያንን እየነዳ ሲመጣ ደግሞ አማቱ ብዙ ሰራዊት አስከትሎ መንገድ ላይ ተከትሎ አስፈራርቶት እንዲያውም ያዕቆብ ቶሎ ያረጀ በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ ንዴት ጭምር ማለት ነው። አርጅቱ ቶሎ ነው ያረጀ። ዳዊትም ቶሎ ያረጀ በብስጭቱ ነው ይባላል። 70 ዓመቱ ነው ያረጀ። በ70 ዓመቱ ነው ቅዱስ ዳዊት ዕድሜው አጠቃላይ። ስለዚህ ያዕቆብስ ቢያንስ 130 ናቸው እና እንደዚያ ሁኖ ደግሞ መንገድ ላይ ደግሞ አማቱን አምልጬ ሄድኩ ሲል ደግሞ ወንድሙ ኤሳው ሊገለው መጣበት። ያንን አልፎ ሲሄድ ደግሞ የሚወዳት ሚስቱ ራሄል መንገድ ላይ ወለደችና በዚያው በወሊድ ምክንያት ሞተ። አራስ ልጅ አስረክበው የወለደች ዕለት ነው የሞተችው። ልጁን ወለደችና ለልጁ ስም አውጥታ ሞተች። የልጁ ስም ማን ነው? ቢንያም ነው። ቢንያም ማለት ነው ምንድን ነው? ሙቼ የወለድኩ ነው አይደል? ሙቼ የወለድኩ የጭንቀት ልጅ ማለቷ ነው። ለልጇ ስም አውጥታ ሞተች። ያዕቆብ ራሄልን ለማግባት ስንት ዓመታት ነው የተገዛ? 21 ዓመታት ነው የተገዛው። ግን የምነግራችሁ አንድ ቀን ባየነው ነገር ሁሉ ሰውን የመጨረሻ ማንነቱ ነው ብሎ መደምደም ይሄ ነው። ከሰው ጋር አላኖርንም ያለ ሰውም እንዳይመለስ ያደረግነው ለዚህ ነው። እንፈርጃለን። ቶሎ ለመፈረጅ አለመቸኮል። ይኸው ሐዋርያት እንዲህ ብለው እንደቸኮሉና ጌታ እንዳረማቸው አላያችሁም? ዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ ከእናቱ ማኅፀን የተወለደውን ልጅ ምንድን ነው ያለው ሐዋርያት? ሄደው በኃጢአተ መኑ ተወልደ ዝንቱ እውር። ይሄ እውር ይሁላችሁ፣ ይሄ እውር ምን ሆኖ ነው እውር የሆነ ብለው እኮ አይደለም የጠየቁት። ምንድን ነው ያሉት? በማን ኃጢአት ነው ብለው ነው የጠየቁት። እውር ሆኖ ስለተወለደ ምንድን ነው ያደረጉት? ወይ የራሱ ኃጢአት ነው ወይ የዘመዶቹ ኃጢአት ነው ብለው ፈረጁት። ጌታ ግን እሱም አልበደል እናት አባቱም አልበደል አረማቸው። ቶሎ ብላችሁ ሰውን ለኃጢአትና ለሰይጣን አትስጡት ብሎ ነው ያረማቸው ጌታ ሐዋርያትን። ቶሎ ብላችሁ አትፈርጁት። እስኪ እስከ መጨረሻው እስኪ ቆዩ ነው። እስከ መጨረሻው ቆይታችሁ እዩት። 1 ጊዜ 2 ጊዜ 3 ጊዜ 4 ጊዜ እንደውም ስንት ጊዜ ነው ያለ? ወንድም ቢበድልህ ስንት ጊዜ ይሆና ያለ? 7 ጊዜ 70 አይደል ያለ እንዴ? ፍጹም እስከ መጨረሻው ድረስ ታግሰህ ነው። ከዚያ በኋላ እንደው አይ የሰው እንኳን እንደው አይሆንም ልትል እንኳን ምችል እስከ መጨረሻው ቅታ ድረስ ተለፍቶ ነው። ሰውን በአንድ ቀን ስተቱ፣ በ2 ቀን ስተቱ፣ በ3 ቀን ስተቱ የማንነት ታርጋ አይለጥፍበትም። ይሄ ምን ማጣት ይባላል? ትዕግስት ማጣት። እና ብዙ ሰዎች
እንዳይመለሱም እንዳይስተካከሉም እንዳይታነጹም የምናደርጋቸው ቀድመን ሰው ደግሞ ልከኛና ለክብሩ ተጨናቂ ስለሆነ እንዲህ ነህ ስንለው አዎነኝ ምን ታመጣለህ ብሎ ይጠፋል። እንግዲህ ሰለስቱ ምዕት በቅዳሴያቸው በቃ እንግዲህ በትዕግሥቶሙ ለሰማዕት እያሉ የሚናገሩት እነዚህ ናቸው። የሰውን ነገር የማይስተካከልን ሰው ችሎ መኖር እንግዲህ እንደ በገዳም በፊልክስዩስ የተጻፈው አለ አይደለ? የሚሰርቀው ደቀ መዝሙር ምንድን ያደረገ የአንድ አባት ሰዎች ለአባታችን ስጥልን ብለው ስጦታ ሲያመጡ እሱ የቀነሰ ያስቀራል። የአባይታዊ ደግሞ የደቀ መዝሙሩ ስርቆት ያውቅ ነበረ። መጨረሻ ላይ ጌታ ሊያርፍ ሲል መጥቶ ምንድን ነው ያለው? አንድ ዋጋ የምሰጥህ የደቀ መዝሙር ሌብነት እያወቅ ታግሰ ስለኖርክ ነው ያለው። መጨረሻ ላይ አንድ ደቀ መዝሙር ጠርቶ እጆቹን ሳማቸው። ለምን? እየሰረቁ ክብር አሰጥተውኛል ብሎ ማለት ነው። ከዚያ በኋላ ያንን ደቀ መዝሙርም ገስጾ መለሰው እና እንደዚህ ሰውን እስከ መጨረሻው ድረስ ህቅታ ድረስ ታግሶ እንዲመለስ ማድረግ ትዕግስተኛነት ይባላል። በአንድ ቀን፣ በሁለት ቀን፣ በአንድ ዓመት፣ በሁለት ዓመት፣ 3 ዓመት እግዚአብሔር አሁን እኛን ስንት ዓመት ነው የታገሰን? እስከ ዛሬ እኔን ከሆነ በእድሜ ልክ እናንተንም ከሆነ በእድሜያችሁ ልክ ነው። ሰውን እንደ እግዚአብሔር በእድሜ ልኩ እንኳን ቢሆን መታገስ አለብን ማለት በእድሜ ልኩ እንኳን ቢሆን ነው። ያን ስናደርግ እግዚአብሔር መጨረሻ የትዕግስታችንን ዋጋ ይሰጠናል። የነቢያት የትዕግስታቸው፣ የሰማዕታት የትዕግስታቸው፣ የሐዋርያት የትዕግስታቸው፣ የጻድቃን የትዕግስታቸው ዋጋ ናት መንግሥተ ሰማያት እና ያው ቅዱስ ያሬድም ይላል አይደለ? እፎ አምሰጥዎ ለመጽብብ ከመ ይባእዎ ለመርህብ። ወደ ሰፊው ሀገር ለመግባት ጠባቡን እንዴት ብለው አለፉት ብሎ ምንድነው ያለው? መልሱ ምንድነው ያለ? ደርኦሙ ተአጊሶሙ፣ ታግሰው ጸንተው ጠባቡን ጎዳና አለፉት። እንዴት ነው ከሰፊው ሀገር የገቡት? ጠባቡን እንዴት ብለው አልፈው ነው ብሎ ጠይቆ ራሱ ሲመልስ ደርኦሙ ተአጊሶሙ፣ ጸንተው ታግሰው ጠባቡን አልፈው ከሰፊው ሀገር ገቡ ብሎ ነው ቅዱስ ያሬድ የነገረን። እንግዲህ ታግሰን ትችት ስንተች ያለ ስማችን ስም ሲወጣለን። የዛሬው የቅዳሴው መልእክት ይህን ነበር። አንደኛ ጴጥሮስ ምዕራፍ 2 ላይ የሚያስረዳን መልካም እያደረጋችሁ ክፉ ብትቀበሉ ምስጋናችሁ ብዙ ነው ብሎ የተነገረ ለዚህ ነው። ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ክብራችን ሲወርድ በአደባባይ ስንተች ቱግ የምንለው ነገር፣ እባብም እኮ ካላየማ ደግ ነው ሲያይ ነው እኮ ምላሱን የሚያወጣው። እኛም ስንነካ አሁን እባብን ቀስ አርጋቱ ጅራቱ ላይ ቁሙበት እንዴት ነው የሚሆን? ቀን እንደዚህ ይቅለበልባል ማለት ነው። አንዳንዱ ሰው እንደዚያ ነው። ጅራቱ ላይ ትንሽ ነካ ስታደርጉት ሊውጥ ይደርሳል። እና ስንነካ እንቻል እስቲ፣ ስንሰደብ፣ ከሰው መሃል ስንዋረድ፣ ከሰው መሃል ስንነቀፍ ሁላ እንቻል። የትዕግስት ባለቤት እንግዲህ መስቀሉን ተሸክሙ ያለን ይችን ነው። መስቀል አለት ይችን ትዕግስት ነው። የትዕግስት ባለቤት የመስቀሉን ኃይል ሁላችን ያስታጥቀን፣ ትዕግስቱን ይስጠን፣ በትዕግስት የጀመርነውን ሁሉ ያስፈጽመን። ስብሐት ለእግዚአብሔር። ይቆየን።